ንስር የሚባል አንድ አዕዋፍ አለ። ባፈጣጠሩ የተለየ ዕውቀቱ የተለየ ጥበቡ ማስተዋሉ ረቂቅ የሆነ አዕዋፍ የአዕዋፍ ሁሉ ንጉስ ማለት ትችላላችሁ። የቤተሰብ አያያዙ የተለየ የአመጋገብ ሁኔታው የተለየ የልጆች አስተዳደጉ የተለየ ፍጥነቱ የተለየ እይታው የተለየ የህይወት ታድሶ ህይወቱን እንዴት ማደስ እንዳለበት የሚያውቅ የተለየ አዕዋፍ ማለት ነው። ነገር ግን የንስርን ፍጥነት ለመግታት የንስርን ዕውቀት ማስተዋል ጥበቡን ለመደምሰስ ህይወቱ በአጭር እንዲቀጭ ለማድረግ ሴራ የሚያሴር አንድ ቁራ የሚባል ሁሉ ጊዜ የሚከታተል ኮቴውን የሚከታተል አዕዋፍ ደግሞ አለ። ንስር አይበገሬ ነው። ንስር አይበገሬ አዕዋፍ ነው። ስጋት የሌለው ከስጋት ቀጠና የወጣ ከስጋት ዞን የወጣ አስተሳሰቡ ረቂቅ የሆነ አዕዋፍ ስለሆነ ቁራ መጥቶ በጀርባው ንስርን ሲናከስ ንስር ምን ያመጣል የናከስ አይደለም የሚለው። አያችሁ ዕውቀት ጥበብ ማስተዋል አለ ብያቸዋለሁ። ረቂቅ ነው ብያቸዋለሁ። ወዲያውኑ እንደዚህ ያስባል። ቁራ የማይችለው አንድ ነገር አለ። ቁራ ከሱ እንዲለይ ምክንያት የሚሆነው አንድ ነገር አለ። ቁራ እዚሁ በዚሁ ነው የሚሽከረከረው። ምድራዊ አስተሳሰብ ያለው ነው። አይ ምድር የሚሸት ነው። እይታው ወደ ምድር ነው። አርቆ ማሰብ የማይችል አርቆ ሐሳብ አይደለም። ጊዜያዊ የሆነ አስተሳሰብ በጊዜያዊ ነገር የተተበተበ ነው ቁራ። ስለዚህ ንስር እንደዚህ ይላል። በጀርባው መጥቶ አንገቱን ሲናከስ እንደዚህ ይላል። ቁራ ከኔ የሚለይበት ጊዜ ደርሷል ይላል። አየ የቁራ እድሜ እዚህ ጋር ነው፣ በቃ አብቅቷል አለ። ስለዚህ መናከስ ሲጀምር ወደ ላይ መብረር ይጀምራል። ወደ ላይ መብረር ፍጥነት እየጨመረ ሲሄድ እንግዲህ ንስር የመሬት ስበት የማይዘው ኦክሲጅን እጥረት የማይገጥመው ከመሆኑ የተነሳ ወደ ላይ መብረር ሲጀምር መብረሩን ሲቀጥል ቁራ መድከም ይጀምራል። ቁራ መድከም ይጀምራል። ያለመውን ዓላማ እንዳያሳካ የሚፈታተነው ጉዳይ ያጋጥመዋል። ያም የኦክሲጅን እጥረት መተንፈስ ያቅተዋል። አየህ መተንፈስ ያቅተዋል። ከዛ ሊዋጋው የመጣ ሊደመስስ የመጣ ከላይ ወደ ታች ለማፈጥፈጥ ብሎ የመጣ አቅዶ አልሞ የመጣ ቁራ ከላይ ወደ ታች ይፈጠፈጣል። የኔ ወንድም ወዳጄ ወደ ላይ መብረር ጀምር። ወደ ላይ ተመልከት። በላይ ያለውን እሻ አየህ የተስተካከለ የተፈወሰ አመለካከት ይኑር። በምንም አይነት ሁኔታ ወደ ላይ መብረር ስትጀምር ከታች ያሉት ካንተ መለየት ይጀምራሉ። አቅም ያጣሉ፣ ጉልበት ያጣሉ። በፍጹም ወደ ላይ መብረር ምን ያመጣል ብለህ አትታገል። ምን ያመጣል ይናከስ ብለህ ምን ያመጣል ይግፋ ብለህ ተስፋ አትቁረጥ። አይ ጊዜ ማጥፋት በሌለብህ ቦታ ጊዜ አታጥፋ። ወደ ላይ ብረር። መለየት የሚገባው ሁሉ ካንተ ይለያል። ረቂቅ አስተሳሰብ ይኖር፣ ረቂቅ እይታ ይኖር፣ ረቂቅ ዕውቀት ጥበብ ማስተዋል ይኖር።
ወደ ላይ ተመልከት። ከፍ ያልክ ትኖራለህ።